ዶክተር ሞገስ አዲስ ነኝ የማህፀንና ጽንስ ስፔሻሊስት። ዛሬ ስለ ነፍሰ ጡር እርግዝና ወይም ደግሞ የእርግዝና ክትትል እንወያያለን። የእርግዝና ክትትል ወይም ደግሞ የነፍሰ ጡር ክትትል ምንድነው? የነፍሰ ጡር ክትትል ማለት አንዲት እናት ወይም አንዲት እርጉዝ ሴት በእርግዝና ጊዜ በጤና ባለሙያ የሚደረግ ክትትል ሲሆን ፋይዳውም የእናቶችና የጨቅላ ህጻናትን ሞት ለመቀነስ ያለማል። የእርግዝና ወይም የነፍሰ ጡር ክትትል ዋና ዋና ነጥቦች፣ አንደኛ በእርግዝና ጊዜ ለሚፈጠር ችግር ተጋላጭነትን ቼክ ማድረግ፣ ሁለተኛ በእርግዝና ጊዜ የሚፈጠር ህመሞችን ቀድሞ መከላከልና ማከም፣ ሶስተኛ ለወሊድ መዘጋጀትና በእርግዝና ጊዜ የሚፈጠሩ ችግሮችን ወይም ኮምፕሊኬሽኖችን መገመት ወይም ቼክ ማድረግ ነው። እንዲሁም በእርግዝና ጊዜ የሚፈጠሩ ችግሮችን ፕሪዲክት ማድረግና ለወሊድ መዘጋጀትን ናቸው። አንዲት ነፍሰ ጡር እናት የእርግዝና ክትትል መቼ መጀመር አለባት እና ስንት ጊዜ ክትትል ማድረግ ይኖርባታል? አንዲት ነፍሰ ጡር የመጀመሪያ ክትትሏን ከ12 ሳምንት በፊት መጀመር ያለባት ሲሆን ይህም ደግሞ በእርግዝና ጊዜ ቢያንስ ጤነኛ ጽንስ ከሆነ ወይም ደግሞ የእርግዝና ችግር ከሌለ ቢያንስ 8 ጊዜ ክትትል ማድረግ ይኖርባታል። አንዲት ነፍሰ ጡር ማድረግ ያለባት መሰረታዊ ምርመራዎች ምንድን ናቸው? ፋይዳዎቹስ? አንዲት ነፍሰ ጡር መጀመሪያ ወደ ሕክምና ስትመጣ ማድረግ ያለባት መሰረታዊ ምርመራዎች ለምሳሌ እንደ ደም ማነስ፣ የደም አይነት፣ የሽንት ቧንቧ ምርመራ፣ የኤችአይቪ፣ የጉበት ቫይረስ፣ የአባላዘርና የአልትራሳውንድ ምርመራዎች ናቸው። እነዚህ ምርመራዎች አንደኛ እናቲቱ ያላትን የህመም ሁኔታዎችና ለህይወቷ አስጊ መሆናቸውን ለማረጋገጥ እንዲሁም ደግሞ ከእናት ወደ ልጅ ተላላፊ የሆኑ በሽታዎችን ለምሳሌ እንደ ጉበት ቫይረስ፣ ኤችአይቪ እና አባላዘርን ለማወቅ ይጠቅማል። በእርግዝና ጊዜ የሚደረግ አልትራሳውንድ መቼ መደረግ አለበት? ፋይዳዎቹስ? በእርግዝና ጊዜ የሚደረግ አልትራሳውንድ ቢያንስ 3 ጊዜ መደረግ ያለበት ሲሆን የመጀመሪያው ከ2 ወር እስከ 3 ወር ድረስ የሚደረግ አልትራሳውንድ፣ ይህም አንደኛ ጽንሱ ከማህፀን ውስጥ መሆኑን ለማረጋገጥ፣ ሁለተኛ አንድና ከአንድ በላይ መሆኑን ለማረጋገጥ፣ ሶስተኛ በህይወት መኖሩን ለማረጋገጥ፣ አራተኛ መቼ ትወልዳለች ወይም ደግሞ ኤዲዲ ለማወቅ። ሁለተኛው የአልትራሳውንድ የ5 ወር አልትራሳውንድ ሲሆን ይህም አፈጣጠር ቼክአፕ ነው። የመጨረሻው አልትራሳውንድ ከ7 ወር በኋላ የሚደረግ ይህም አቀማመጡን፣ ክብደቱን፣ የልጁን እንቅስቃሴ፣ የእንሽርቷው በቂ ወይም በቂ አለመሆኑን እንዲሁም ደግሞ የልጁን እንቅስቃሴ ለማወቅ ይጠቅማል። አንዲት ነፍሰ ጡር እናት በእርግዝና ጊዜ ምን መውሰድ አለባት? አንደኛ ፎሊክ አሲድ ሲሆን ይህም ጽንሱ ከመፈጠሩ በፊት ከ1 ወር እስከ 3 ወር ቀድማ ብትጀምርና በእርግዝና ጊዜ የመጀመሪያው 3 ወር ብትወስድ ይመከራል። ይህም ፋይዳው የልጁ የጀርባ አጥንት ወይም ደግሞ የህብለ ሰረሰር ክፍተት እንዳይኖር ያግዘናል። ሁለተኛ አይረን ወይም ደግሞ የደም ማነስ ሰፕሊመንት ታብሌት ሲሆን ይህም እርግዝና ከተፈጠረ ከ3 ወር ጀምሮ እስከሚወለድ ድረስ መውሰድ ይኖርባታል። ሶስተኛ የቲታነስ ክትባት ወይም ደግሞ የመንጋጋ ቆልፍ ክትባት ሲሆን ይህም በእርግዝና ጊዜ ቢያንስ 2 ጊዜ መውሰድ ይኖርባታል። አንዲት ነፍሰ ጡር እናት እንዴት መመገብ ይኖርባታል? የመጀመሪያው 3 ወር ላይ በመጠኑ ያነሰ በየ2 ሰዓቱ ሽታ የሌለው ቅመም ያልበዛበት መውሰድ ሲኖርባት፣ ነገር ግን ከመጀመሪያው 3 ወር በኋላ ቢያንስ አንድ ተጨማሪ መክሰስ የሚያስፈልጋት ሲሆን ምግቡም በተለያየ አይነት የበለጸገ በተለይም ደግሞ በፕሮቲን የበለጸገ ቢሆን ይመከራል። በእርግዝና ጊዜ የሚፈጠሩ ተፈጥሯዊ ለውጦች ምንድን ናቸው? የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ የእንቅልፍ መዘግየት፣ የወገብ ህመም፣ ሽንት ቶሎ መምጣት እንዲሁም ደግሞ የጡት መጠን መጨመር ተፈጥሯዊ ለውጦች ናቸው። በእርግዝና ጊዜ የሚከሰቱ አደገኛ ምልክቶች ምን ናቸው? ከፍተኛ የሆነ ራስ ምታት ማለትም በማስታገሻ የማይጠፋ፣ የአይን ብዥ ማለት፣ በጡትና በጡት ማዕከል ማቃጠል፣ የልጅ እንቅስቃሴ መቀነስ ወይም መጥፋት፣ በማህፀን የሚወጣ ደም ወይም ደግሞ ውሃ መሳይ ፈሳሽ ናቸው። በእርግዝና ጊዜ ምን አይነት እንቅስቃሴዎች ይፈቀዳሉ? አንዲት ነፍሰ ጡር በእርግዝና ጊዜ ቢያንስ ለ30 ደቂቃ ወክ ማድረግ ይኖርባታል። ዮጋ መስራት ትችላለች። ፊክስድ ሳይክል ራይዲንግ ወይም ደግሞ ተንቀሳቃሽ ያልሆነ ሳይክል መንዳት ትችላለች። ነገር ግን ለእንቅስቃሴ የተከለከሉ የእርግዝና ሁኔታዎች ለምሳሌ የእንሽርቷ መፍሰስ፣ የእንግዴ ልጅ ቀድሞ መምጣት፣ ያለ ጊዜው የእንግዴ ልጅ መለያየት ካለ ለእንቅስቃሴ የተከለከሉ ናቸው።